እናት ሰላም ነው? እንዴት ነሽ? ምን ሆነሽ ነው? እንቅልፍ እያንቀላፋሽ ነው? እናቴ አሞሽ ነው? ነይ እስቲ ምን ሆነሽ ነው? ነይ ችግር የለም እኔ ላግዝሽ ነው። ነይ እግዚአብሔርን የምሬን ነው። ነይ ነይ እናት ነይ እኔ ላግዝሽ ነው። ይኸው ችግር የለም እሱም እኮ አለ። ነይ ሰላም ነው? ምን ሆነሽ ነው? እያንቀላፋሽ ነው? አይ ስራ እየፈለኩ። እሺ ከየት ነው የመጣሽው? ማለቴ ማደሪያ ምናምን የለሽም? እንቅልፍ እያንቀላፋሽ አይችሽ እኮ ነው ምታድሪበት የለም ቤት? ከየት ሀገር ነው የመጣሽው? ከየት ሀገር ነው የመጣሽው? ደብረ ብርሃን። እሺ ምንድነው የሚቸግርሽ ነገር? እኔ ላግዝሽ ፈልጌ ነው። ምን አልሽ? እስራ ጉዳይ ነይ። እያለቀሽ ነው እንዴ? አታልቅሽ እሺ። በማርያም እናት አንቺ ስሚኝማ እናቴ። ማን ነው ስምሽ? ስንታየው። አይ ምናልባት ፈተሽኝ ከሆነ እሱም አለ። እሺ የኔ እህት ነይ። እኔ አንቺ ላግዝሽ ነው። እሺ አይዞሽ እናቴ። ቴንኪ ወንድሜ። ምንድን ነው የሆንሽው? ንገሪኝ፣ ምንድን ነው የሆንሽው? ስራ እየፈለግ አሁን ነው ከደብረ ብርሃን የመጣሽው? አታልቅሽ፣ በማርያም በማርያም አታልቅሽ። እሺ እናቴ አይዞሽ። እሺ አታልቅሽ። እሺ እስቲ አጫውቺኝ። በማርያም አታልቅሽ፣ በማርያም እሺ አይዞሽ። እስቲ አጫውቺኝ እንደ ወንድም። ይሄ ነው ይሄ ነገር አስፈልጉኝ ብለሽ ጠይቂኝ። እሺ ምንድን ነው እሺ ንገሪኝ። ስራ የለም እየተንከራተትኩ። ስራ ልትሰራ አይመችም። ሰው ቤት ነበር የምትሰሪው? እሺ አሁን ከዛ ከምትሰሪበት ቤት ወጥተሽ ነው? የት አካባቢ ነበር የምትሰሪው? ወደ ስራተ ገብርኤል። እሺ ከዛ ወጥቼ ከዛ አልተመቸሽም? ምን ያህል ጊዜ ቆየሽ እዛ? ምግብ ቤት ሞክሬ ዘመድ ምናምን አለሽ እዚህ አዲስ አበባ? እሷ ጋር ለመሄድ አልሞከርሽም? ሄጄ ነበር ግን ቦታው ስላራቀ ለስራ መመላለሱ ከበደ። ኦኬ። እና አሁን እዚህ ጋር ውጭ አድረሽ ነው? እዚህ ውጭ ጋር ለምን ገንዘብ የለሽም? ስንት ብር ነው ያለሽ? እደለያለሁ 400 ብር ነው ትንሽ። እና አሁን ማለት እዚህ ቁጭ ያልሽ ወዴት ለመሄድ ነው ወይስ ምን አስበሻል? በቃ ዝም ብዬ ወደ ቸርች እንዴት ነው እየሄድኩ ነበር። ቤተክርስቲያን ወደዛ ወደ መጣሽበትስ ደብረ ብርሃን ብትሄጂስ እዛ ስራ አይኖርም? ማለት አሁን እዚህ ስራ እስክታገኝ የት ልትቆይ አስበሻል? እንዳልሽው 400 ብር ከሆነ ያለሽ የት ትሆኛለሽ? ስራ ለማግኘት ደግሞ እዚህም ትንሽ ሊያስቸግር ይችላል። አዲስ አበባ እንደምታስቢው ቀላል አይደለምና ምናልባት እነዛ ነገሮች እስክታገኝ እንዳትቆጪ አንቺም እኮ በማሰብ ነው። በራስሽ ለመስራት ያሰብሻቸው ስራዎች የሉ? ተወሰኑ ብራለሽ ምን ለመስራት አስበሽ ነበር? ወይ እንደዚህ ምግብ ቤት ወይ ነገር ሻይ ቡና ሻይ ለማዞር ምን ያህል ያስፈልጋል አሁን ለሱ? ባለሙያዎችን አልጠየኩም ግን አይዞሽ ማይማት። እኔ ቀደም እንደነገርኩሽ እህቴ ባላደራው እባላለሁ እና እዚህ ሀገር ውስጥ ያሉና እንደዚህ ውጭ ያሉ ሰዎች እንዳንቺ ላሉ እህቶች፣ ወንድሞች፣ የተለያዩ ሰዎች አደራ አድርስ እያሉ ይልኩኛል። የኔ እናት እስቲ ቺነሽ ላንቺ ነው። እሺ ስንት ብር ይመስልሻል?
ግን እንዳትዪው ፈራው ገንዘቡን እንዳይወስዱብሽ። ባንክ አለሽ? 10,000 ብር ነች እሷ። እግዚአብሔር ይስጥልኝ። ለእኔ የሰጠኝ ለአንተ ይስጥ። እግዚአብሔር ይስጥልኝ። ተባረክ። በሄድክበት እግዚአብሔር ይክብር። አሜን። እኔ ሌላ ምንም አይደለም። አይዞሽ አይዞሽ፣ በማርያም አታልቅሽ። አይዞሽ። ቤተሰቦችሽ እዛ ናቸው ሁሉ? እናቴ ያተቀጨበት። አይዞሽ። ሌሎች ወንድሞች እህቶችስ? አሪ አይዞሽ አታልቅሽ በማርያም። ልታረጊበት አስበሻል በገንዘቡ? አንቺ ታጥቼ እንዳንተም ማቃት እሷን እንደምንም ጊዜ ጨማምሬ በቃ የሆነ ነገር ሰራር። የት ነው ያለችው እሷ? እዚሁ ተሰምታት ሳሚት ነው ያለችው። ታምኛታለሽ? ስለዛ ከሆነ በጣም ቆንጆ ነው። ምናልባት ቺል ጨመረልሽ? ተባረክ። ይህን ያደረገልኝ እግዚአብሔር ለአንተ ደግሞ ትልቁ ጸጋ ይስጥልኝ። ተባረክ። በሄድክበት እግዚአብሔር ክፋት አያገኝም። ቢያንስ እግዚአብሔር በጸጋና በበረከት ያትረፍርክ። ሌሌለን ምንም አለልኝ። እግዚአብሔር ይካስ። አሜን አሜን። ወጥተልክሽ ተባረክ። ስንት ብር ሆነ አንድ ላይ? 20,000 አይደለ? አመሰግናለሁ። ስለዚህ የመጨረሻችን አንድ ተጨማሪ አመሰግናለሁ። ይሄው 5,000 ብር አንድ ላይ በድምሩ 25,000 ብር ሆነ ማለት ነው። ምናልባት በዚህ ገንዘብ ቡና መሸጥም ሻይም ሊሆን ይችላል። አንቺ የምትፈልጊውን ከጓደኛሽ ጋር ሆነሽ እየሰራሽ እሱን ራስሽምችበትን ነገር ያው ሊያግዝሽ ይረዳል ብለን ነው። ሙሉ ለሙሉ ባይችልልሽም ግን የተወሰነሽ ነገር ሊጠቅምሽ ይችላል። እሺ። እና ይሄን ገንዘብ ደግሞ እኔ ከራሴ ኪስ አይደለም የሰጠሁሽ። ቅድም እንደነገርኩሽ እኔ ባላደራው ነው የምባለው። ሰዎች ነው አደራ አድርስ ብለው ይላኩኝና ይሄንን ደግሞ ይላኩልሽ የማርያም ማህበርተኞች ይባላሉ። የሚኖሩት አውስትራሊያ ፐርዝ የሚባል ከተማ ላይ ነውና እነሱ ናቸው የላኩት። እነሱን መርቂያቸው አመስግኛለሁ። እግዚአብሔር ይርዳቸው። የሆነት እኔ ሌላ ምንም አላቸው፣ ግን እግዚአብሔር ሱቅ ይሰጣል ነው። ስለዚህ እግዚአብሔር ይስጣቸው፣ ከትልቁ እግዚአብሔር ይባርካቸው። አሁንም እንደዚህ እንደኔ የሚረዱት አሉ፣ እንደዚህ እንደ የተንከራተቱት አሉ። እግዚአብሔር ይርዳቸው። እኔ ሌላ ለምንም አለም። ጸጋ በረከት ይሁንላቸው። እግዚአብሔር ያነሳል አይጥልም። ለእነሱ ደግሞ ጌታ ጉልበታቸውን ይባርክላቸው። አሜን። ሌላ ምንም ማለት ነው። በተረፈ አንተ ተባረክ፣ ዘመን ይባረክ፣ እድሜ ጸጋ፣ ሁሉም ነገር ይሳካል በሄድክበት። አሜን። ፈርተሽኝ ነበር መጀመሪያ አይደለ? አይ ትክክል እኮ ነው ያደረግሽው። አሁን ሁሉም ሰው እንደምታስቢው አይደለም። አንዳንድ ሰዎች እንደዚሁም ደግሞ ጠርተውሽ አሁን ነገር እንትን ሊያረጉ ይችላሉ። ትክክል ነው ያደረግሽው ነገር አይፈረድብሽም። አንቺም ጊዜው ስለሆነ አሁን አይ ተስፋ ቆርጫለሁ። እግዚአብሔር ወይ በቃ የሆነ ነገር ብዬ ምናምን ተስፋ ቆረጥኩ። ለምንድን ነው ተስፋ የቆረጥሽው? ገና እኮ ነሽ አንቺ። ብዙ ነገር ይጠብቅብሻል እኮ ከዚህ ገና ነው። እሺ እግዚአብሔር ሁሉንም ነገር ያሳልፋል አይደለ? አሁን ብዙ ነገሮች ሊደርሱብሽ ይችላሉ፣ ግን እግዚአብሔር ደግሞ እነዛን ነገሮች ያስተካክላቸዋል አይደለ? ተስፋ መቁረጥ የለብሽም በፍጹም። እሺ ብዙ ነገሮች ያልፋሉ። ይሄን ጊዜ ደግሞ አሁን የተከፋሽበት ያለቀሽበት አሁን የተከሽበት ሁሉም ነገሮች ሁሉ ያልፋሉ አይደለ? ነገም ሌላ ቀን ነው። ስለዚህ በእግዚአብሔር ደግሞ ተስፋ አይቆረጥም አይደለ? እንደዛ አድርጊሽ እህቴ፣ አይዞሽ እንዳታለቅሽ። አሁን ሳቅሽን ነው ማየት የምፈልገው። ልጨምርልሽና አታልቅሽ በቃ እሺ። ብሩን ግን አደራ እባክሽ። ማለት አዲስ አበባ ከባድ ነው፣ ብዙ ሌቦች አሉ። የምትፈልጊው ወዴት ነው ላድርስሽ ነው ወይ? በቃ ወዴት ይገይታል። ምናልባት አንቺን ሌሎች ሰዎች ማገዝና መርዳት ከፈለጉ አንቺን ያስቆ
ነው እቃ ሳይሆን ይሄን ቪዲዮውን ሰው ሲያይ አንቺ ማገዝ ከፈለገ ስልክ ቁጥር አለሽ? ቀፎ የለሽም? ስልክ ቁጥሩን ንገሪኝ እስቲ። ከገዥ ያለሽ አይደል ቀፎ? እሺ ንገሪኝ። ታጣቂው ባንክ አካውንትስ? ንግድ ባንክ ቡኩ የለሽም? እንግዲህ እግዚአብሔር ካንቺ ጋር ይሁን። እሺ ሰቴ እንዳታለሽ። እሺ ብሩን ግን አሁን ከተች ውስጥ እዚህ ውስጥ እንዳይወስዱብሽ። አይ እንደሱ ሳይሆን እንደዚህ ውስጥ ከተች እንዳይወስዱብሽ። አዎ ይታያል። እንደሱ ራሱ ያዩብሻል። ቦርሳሽን ይወስዱብሻል። ታይ ስትከቺ ካዩ እንዳይወስዱብሽ። ልሸኝሽ እኔ? እሺ ወደዛ ድረስ ትሸኝ? አዎ ሂጂ ዕቃሽን ይዘሽ ነይና እሸኝሻለሁ። እኔ ጨልሞብኝ ነበር፣ ግን አይሰማም። ድምፅ አልሰማኝ። እግዚአብሔር እኮ ሁሌም ቢሆን እኮ ይሰማል አይደል? መልስ ይሰጣል እኮ። ግን ያው ሁሌም ጊዜው ሲሆን ነው። እግዚአብሔር ሁሉም የሚያደርግበት ጊዜ ያለው የራሱ የሆነ ጊዜ አይደለ? ያ ጊዜ እስኪመጣ ድረስ ግን መታገስ የኛ ፋንታ ነው አይደለ? እዚህ ጋር ታምጪ። የት እዚህ ጋር ነሽ? ቴንክ ዩ። ምንም ችግር የለም። አሜን አሜን። እሺ ቀስ ብለሽ ሂጂ። እሺ እናቴ ቻው። መጨመር እግዚአብሔር ይጨምርልኝ። አሜን ሌላ ምንም ማለት አሜን እናቴ። እሺ ቻው ቻው።